الذين آمنوا كلوا من طيبات ما رزقناكم واشكروا لله إن كنتم إياه تعبدون ቀደም ሲል ያ አዩሃ الناس የሰው ልጆችን በጥቅሉ ነበር የጠራው። ያው መሰረታዊ የሆነ ጥያቄ ስለሆነ ከጌታ የመጣላችሁን መመሪያ ተቀበሉና ተጠቀሙ ለማለት። ከዚያ በኋላ ልግመኞቹ በገዛ ልግመታቸው ጥፋትን እንደመረጡ ተጠቆመ በኋላ ወደ አማኞቹ ተመለሰ ማለት ነው። አማኞች በመሰረቱ ጥሩውን ሰምተናል ግብዣውን ተቀበለናል ስላሉ እነሱ ደግሞ የሚፈለግባቸውን ይነግራቸው ነው። ያ አዩሃ الذين آمنوا እናንተ በጌታችሁና እንዲሁም ልታምኑበት በሚገባው ነገር ሁሉ ያመናችሁ የሆናችሁት ቀናኤዎች ሆይ ይላል። ኩሉ ሚን ጠይባት ማ ረዘቅናኩም እኛ ከቸርናችሁ ጣፋጭ ምግብ ብሉ። ያው ጌታችሁ ሲሳይን የፈጠረላችሁ ያን የተሰጣችሁን ሲሳይ ተጠቅማችሁ በልታችሁ እሱን እንድታገለግሉና እንድትገዙ ነውና የሰጠናችሁን ሐላል የሆነ ምግብ ብሉ በማለት ይጋብዛል ማለት ነው። ምን ጠይባት ማለት መስተለዝ ማጧበ ወተለዘ ጣፋጭ የሆነ ነገር ሁሉ ፈቅጃለሁኝ። በመሰረቱ ከብዙዎቹ በጣም ጥቂቶቹን በተለያየ ምክንያት ነው እንጂ አብዛኛውን ጣፋጭ የተባለ ነገር ለናንተ ለባሮቼ መጠቀሚያ ብዬ ነውና የፈጠርኩት መብላት ትችላላችሁ ይላል ማለት ነው። ሚማ ረዘቅናኩም ሚን ጠይባት ማ ረዘቅናኩም እኛ ከቸርናችሁ ጣፋጭ ምግቦች ብሉ። ሐላልን የሚለው ታውን ቀደም ስላለፈ በዛ ታውቋል ማለት ነው። ሁለት ነገሮች መሟላት አለባቸው አንድ ነገር ለመፈቀድ። አንደኛ በአላህ የተፈቀደ መሆኑን ማረጋገጥ አለብህ። ሁለተኛ ደግሞ ያ ምግብ እንደ ምግብ ጠቃሚና ገንቢ መሆኑን ማረጋገጥ አለብህ ማለት ነው። አንዳንድ ምግብ ዛሂሩ ጥሩ ጠቃሚ መስሎ ውስጡ ጠንክ ያዘለ ሊሆን ይችላል ማለት ነው። ያ ከሆነ ብትበላው ሊጎዳህ ስለሚችል አላህ ይከለክላል። ስለዚህ ጣፋጭና ጥሩ የሆኑትን ምግቦች ሁሉ ፈቅጀላችኋለሁ ብሉ ይላል። ወሽኩሩ ሊላህ ያንን ምግብ ከበላችሁ በኋላ ይህን የቸራችሁን ጌታ አላህን አመስግኑ። ኢን ኩንቱም ኢያሁ ተዕቡዱን እሱን የምትገዙ ከሆናችሁ ይህን ምክር ትቀበላላችሁ ይላል። ስለዚህ ዲን በሁሉ ነገር ነው የሚገባው ማለት ነው። ብዙዎቹ ቂሎች እንደሚሉት ሃይማኖት በአንተና በጌታ መካከል ጸሎት ነው። በሳምንት አንድ ቀን አርብ ከሰገድክ ምንም ችግር የለም የሚባል ነገር የለም። ሁሉ ነገር ውስጥ ይገባል። የምትበላውን፣ የምትጠጣውን፣ የምትለብሰውን፣ የምታጌጠውን ይነግርሃል፣ ያስተምርሃል። ይህን ሁሉ التزام ካልሆንክ የአላህ ተገዥ አይደለህም። ኢያሁ ተዕቡዱን እኔን የምትገዙ ከሆናችሁ በሁለንተናዊ ህይወታችሁ የምሰጣችሁን መመሪያ መቀበልና መከተል አለባችሁ እንጂ የፈለከውን እየበላህ እየጠጣህ እየጨፈርክ ሐራምን ሐላልን ሳትለይ ስግደትና ጾም አደርጋለሁና ጌታን ተገዝቻለሁ ብትል ይሄ በቂ አይደለም። እኔ ንዑስ ባሪያ አልፈልግም። ሙሉ አገልጋዮችና ፍጹም ታማኞች እንድትሆኑ ፈልጋለሁኝ። ፍጹም ታማኞች የምትሆኑት ደግሞ በሁለንተናዊ የህይወት መስካችሁ በእኔ ፍቃድ የተመራችሁ መሆኑን ስታሳዩ ነው ይላል ማለት ነው። ስለዚህ ሃይማኖት አዳኡል እስላም በአሁኑ ጊዜ የሚያወናብዱት በእነሱ ነው የሚቀይሱት ሁሉ ነገር። የእነሱን ሃይማኖት አበላሽተዋል፣ ሽባ አድርገውታል። ያው በሳምንት አንድ ቀን ይሁዲውም የቅዳሜ ቀን ሳምንት አንድ ቀን በዓል ካደረኩኝ ከኒሳ ተሄድኩ ችግር ወቂ የለም። ክርስቲያኑም እሁድ ቀን ታባልኩኝ ችግር የለም። ሙስሊሞቹም አርብ ቀን መስጂድ ተገባችሁ ይበቃችኋል ብለው ነው የሚያወናብዱት ያሉት ማለት ነው። እኛ አንድ ደቂቃ ከእስላም ውጭ መውጣት አይፈቀድልንም። ሙስሊም ከሆንክ ማንኛውም ቁል ኢነ ሶላቲ ወመማቲ ወመህያየ ወመማቲ ሊላሂ ረብል ዓለሚን አንድ ደቂቃ አንድ ሰኮንድ ከአላህ ፍቃድ ውጭ ልትሆን አትችልም። በንግድ ውስጥ እያለህ በአላህ ፍቃድ ነው። በግብርናም እያለህ በአጠቃላይ የምትሰራው በአላህ ፍቃድ ነው። በትምህርት ቤትም እያለህ በመስሪያ ቤትም እያለህ በቤቶች እያለህ በማንኛውም ቦታ በማንኛውም ጊዜ በማንኛውም ሁኔታ በምትበላው፣ በምትጠጣው፣ በምታስበው፣ በምትናገረው በአላህ ፍቃድ መመራት ግዴታ ነው እንጂ ከዚህ ውጭ ከሆነ እስላም አይሆንም ማለት ነው። ቁንጥል እስላም የትም ከላ ሊያሳልፍ አይችልም። እድኹሉ ፊ السلم ካፋ ነው የሚለው። እስላምን ተቀብለ ከሆነ ሙሉ በሙሉ
ተመራበት በእስላም ውስጥ የሚቀነስ እንትን ነገር የለም ግን ግማሽ እስላም ግማሽ መስጂድ ስትገባ አንገትክን ማቅለስለስ ወጣ ስትል ሪባን መዛቅ ከሆነ ምኑ ላይ ነው እስላም የሆንከው እስላም ማለት እኮ ለአላህ እጅ ሰጠ ለአላህ ታማኝ የሆነ ማለት ነው ታዲያ ታማኝ የምትሆነው መስጂድ ብቻ ነው እንዴ ንግዱስ ሱቅ ውስጥም ስትገባ ታማኝ መሆን አለብህ ማለት ነው መስሪያ ቤትም ስታስተዳድር ባለስልጣንም ስትሆን ስትዳኝም በአላህ ፍቃድ በፍትህ መምራት አለብህ ይሄ ካልሆነ ሙስሊም አይደለም ኢን ኩንቱም ኢያሁ ተዕቡዱን እሱን የምትገዙ ከሆናችሁ በግል በምግብ በመጠጣችሁ እንኳን ሳይቀር በእኔ የፈቀድኩትና የወደድኩትን ለይታችሁ መጓዝ መቻል አለባችሁ ከዚህ ውጭ ከሄናችሁ ግን እኔን የምትገዙ ሳትሆኑ ሸይጣንን ነው ይላል አላህ Subhanahu Wa Ta'ala በመሆኑም አላህ Subhanahu Wa Ta'ala እንግዲህ የከለከላቸውንና የፈቀዳቸውን ነገሮች ማወቅ ግድ ይሆንብሃል ምክንያቱም አንድ ነገር ለመስራትም ሆነ ለመከልከል መጀመሪያ መመሪያውን ማወቅ አለብህ በምግብ ረገድም እንደዚሁ ጌታ የፈቀደውና የከለከለው አለ ከተባለ ምኑን ነው የፈቀደው ምኑን ነው የከለከለው የሚለው ጥያቄ መነሳቱ ስለማይቀር በግልጽ ይነግራል ዋና ግልጽ የሆኑትን ክልክሎች ኢነማ ሐረመ አለይኩም الميታ በምግብ ረገድ በእናንተ ላይ እርም ያደረገው በክትን ነው አለ ሳይታረድ በቀጥታ በተለያየ ምክንያት የሞተን እንሰሳ እንዳትበላ ምክንያቱም ሳይታረድ የሞተ እንሰሳ ደሙ በስጋው ውስጥ እንደተሰራጨ ነው የሚደርቀው ማለት ነው ያ ከሆነ ደግሞ ያን እንሰሳ መብላት በአላህ ዘንድ አይፈቀድልህም ምክንያቱ የተለያየ ሊሆን ይችላል ግን አላህ በክት እንዳትበላ በጥቅሉ በክትን መብላት ለሙስሊም ጭራሽ አይፈቀድለትም ነው የሚለው ማለት ነው እና የከለከለበት ምክንያት የሚናቀውም የማናቀውም ምክንያት ይኖራል ማለት ነው አንደኛ እንሰሳቶች ሐቅ አላቸው ባለቤቶቻቸው ሊንከባከቧቸው ይገባል እንዳይራቡ እንዳይጠሙ ለአደጋ እንዳይጋለጡ አውሬ እንዳያጠቃቸው ሙሉ እንክብካቤና ጥበቃ ሊደረግላቸው ይገባል በእስላም ህግ መሰረት ማለት ነው ሲታመሙ ልክ እንደ ቤተሰብ አባል በይጦር ያለ ራሱ የራሳቸው ሐኪም ወስደ ማሳከም አለብህ ሙሉ እንክብካቤ መስጠት አለብህ ግን አንዲት እንሰሳ የምትበክተው ይሄን እንክብካቤ ስለሚጎድል ነው ማለት ነው መጀመሪያ ጤንነቷን ብትጠብቅና በምግቧ በመጠጧ በስምሪቷ በሁሉ ነገር ብትንከባከባት ሙታ ልትገኝ አትችልም ማለት ነው ሲሆን በወቅቱ አሳከማት ትድናለች ቢያንስ ደግሞ እንደማትድን ካወቅ በወቅቱ ታርዳታለህ ማለት ነው ስለዚህ ዝም ብላ ሙታ ተተገኘች ግን ግዴለሽ ነህ ማለት ነው ተጣሃታል ረስተሃታል ሐቋን አጥፍተሃል ማለት ነው ሐቋን ስላጠፋ አላህ እናንተ ለጥቅሟ ብቻ ነው የምትፈልጋት የሷን ሐቅ አልፈቀድክም አልተንከባከብካትም ስትሞት ተሞተች ታታርዳት እንዳትበላ ብሎ ከለከለ መከጫ አንተ ለጥቅምህ ብቻ ነው እሷን የምትፈልገው ለምን የሷ ሐቅ ተረሳ ለምን ተራበች ለምን ታመመች ለምን በወቅቱ አላሳከምካትም ይሄ ከሆነ እንዳትበላት ብሎ ወዳው መቀጫ ጣለብህ ማለት ነው አረድኳትም አላረድኳትም ይኒና ተበላታለሁ ታልክ ጭራሽ ትረሳታለህ ያ እንዳይሆን ቢያንስ እንኳን በጤናናት ወይስ ችግር አለባት ብለ በየቀኑ እንዲጠይቃት ያደርጋል ይሄን ነገር ማለት ነው ሁለተኛ ቅድም እንደተባለው ያልታረደ እንሰሳ ሲሞት ደሙ በውስጡ እንደረጋ ይቀራል ማለት ነው ደሙ ወዳው ነው የሚመረዘው ልክ ህይወቷ እንዳለፈ ደም ስጋ ጋራ ብዙ መቆየት አይችልም ወደ መርዝነት ይለወጥና ስጋውን ይበክለዋል ማለት ነው አንተ ግን ያው ጥሩ ጮማ መሆኑን አይተ አታውቅም እንደተበከለ ያንን ከበላህ ችግር ላይ ተወድቃለህ በአንዳንድ ጊዜ አንዳውም አደገኛ የሆነ በሽታ በሚገላቸው ጊዜ እንደቁርባ ምናምን ያንን የበሉ ሰዎች ሁሉ ስንት ሰዎች አልቃሉ አጋጥማቸው ያቅም የምታውቁ ሰዎች አንድ በሬ ተቃርጦ ይወራና አንድ መንደር ሰው በሙሉ የሚያልቅበት ጊዜ አለ ማለት ነው ይሄ ምን ማለት ነው ያን አላህ እንግዲህ ያዘዘውን ነገር ባለ ጥንቃቄ ባለ ማድረግ ነው ማለት ነው ያልባቸውን ችግር በቅርብ ብትከታተል የበሽታው ባህሪ ራሱ ይታወቃል የዛ አይነት በሽታ የገደለው አደጋ ነው ብሎ ሰዎች ይጥላሉ አይበሉም ማለት ነው ግን ዝም ብሎ የመብላት ጉዳይ ከሆነ እንዲህ አይነት መዘዝ ስለሚያስከትል በክትን እንዳትበሉ በክት ራሱ የተከለከለው ለኛ ጥቅም ተብሎ ነው ጤንነታችን ህይወታችን አደጋ ላይ እንዳይወድቅ ተብሎ ማለት ነው እና በክትን እንዳትበሉ ወደም እንደገና ደምንም እንዳትጠጡ ወይም እንዳትበሉ ደም የሚጠጡ ሰዎች አሉ አረመኔዎች እና አያውቁም ምክንያቱም ከእንሰሳችን የወጣ ነው ምን ችግር አለው ብለው ነው እነሱ በባህል ብለው በልማድ እንትን የሚሉት ግን ደም
ሁልጊዜ መርዝ የተመረዘ መጥፎ ነገር ነው ለጊዜው ላይጎዳ ይችላል እለቱን ላያምህ ይችላል በህዲየት ግን የጤንነት ጠንክ ነው ማለት ነው እየቆየ ካንሰር ሊያመጣልህ ይችላል ሳታቀው አመት 2 አመት ቆይቶ ውስጡን ይመርዘውና ችግር ይፈጥርብሃል ማለት ነው እና ወላህመል ኺንዚር የአሳማ ስጋንም ከልክለናል ይላል አላህ አሳማ እንደማንኛውም እንስሳ አላህ የፈጠረው ነው ግን አላ ያዕለሙ ማን ኸለቀሁ ወለጢፉል ኸቢር የፈጠራቸውን እንስሳዎች ምን ጥቅም ምን ጉዳት እንዳላቸው አላህ ነው ባለቤቱ የሚያውቀው አሳማን ከልክል ያለው እንዳትበሉ አለ ማለት ነው እና እሱም እንግዲህ ጌታ የሚያውቀው ሚስጥር አለ ማለት ነው በዚህ እንስሳ ውስጥ ለምን ፈጠረው ልትል ትችላለህ ማይጠቅም ከሆነ ለምን ፈጠረው ብሎ ሊከራከረ ይችላል እምነተ ቢሱ ማለት ነው የፈጠረ አንድ ነገር እኮ በቀጥታ ለመበላት ብቻ አይደለም በተለያየ መልኩ የሚሰጠው አገልግሎት ይኖራል ማንኛውም ነገር ስለዚህ አንተ ለማታቀው ለሌላ አገልግሎት የሚውልበት ጊዜ ይኖራል ግን በምግብ ደረጃ አይፈቀድም ማለት ነው ወማ ኡሂለ ቢሂ ለገይሪላህ ሌላው ደግሞ የአላህ ስም በአላህ በባለቤቱ ስም መታረድ ሲገባው አንዳንዶቹ እምነተ ቢሶች ወይም አጋሪዎች ከአላህ ሌላ የሆነን ስም ጠርተው ያርዳሉ እንስሳቶችን ማለት ነው ማረዱን አርደዋቸዋል ግን በህገ ወጥ መንገድ ነው የሚያርዷቸው ማንኛውንም እንስሳ የፈጠረልህ ተተፈጠረም ጀምሮ ቅጠል ያበቀለ ውሃ ያፈለቀ እንዳንተ የሚቀልበው ጌታ ነው ስለዚህ ሲታረድ በጌታው ስም ነው መታረድ ያለበት ሌላ ባዕድ ነገር ጠርተህ በገሌ ስም ብለህ ከጠራኸው አንተ የምታከብረው የምታመልከው ነገር ሊሆን ይችላል ያ ከሆነ ግን ወንጀል ተፈጸመበት እንስሳው ላይ ማለት ነው በጌታው ስም መታረድ ሲገባው በሌላ ስም አረድከው ወንጀል ፈጽመሃል ያንን ከበላ አላህ Subhanahu Wa Ta'ala ይጣላሃል ማለት ነው እኔ ባለቤት ስም መጠራት ሲገባ በሌሎች በባዕዲያን በጣዖታ የታረደውን እንዴት ትበላለህ ብሎ ጌታ ይጣላሃል ያ እንዳይሆን ከአላህ ሌላ ያለ ስም ተጠርቶ የታረደበትን ነገር ከልክል ያለው እሱን እንዳትበሉ ይላል ማለት ነው እና እንደ ፍቃድ መጠየቅ ማለት ነው አንድ ሰው እንግዲህ ባለቤት የሆነ ሰው የሰው ንብረት ልትጠቀም ከፈለክ ባለቤቱን ጠይቃ አስፈቅደህ ነው የምትጠቀመው እንጂ ዝም ብለህ ዘለህ አታደርግም ማለት ነው እንስሳዎችን ለእናንተ ጥቅም ብዬ ነው የፈጠርኩት ብሏል ግን ልናርዳቸው በምንፈልግ ጊዜ ቢስሚላህ ብለን ማረዳችን ጌታዬ ያው ፍቃድ ይሁን ያንተን ንብረት ያው ባንተ ስም ነው ማርደው ብለን ፍቃድ መጠየቅ ነው ቢስሚላህ ማለት ማለት ነው ያለ ፍቃድ ካደረግ ጊዜ ህገ ወጥ ነው ሰርቀህ የሰውን ንብረት እንዲያርድክ ነው የሚቆጠረው ማለት ነው ስለዚህ መብላት የለብህም ህገ ወጥ ነውና ይልሃል ማለት ነው ወማ ወይለ ማለት ወማ ذكر غير اسم الله ከአላህ ሌላ ያለ ስም ተወስቶ የታረደ የሰው ሊሆን ይችላል የመላእክ ሊሆን ይችላል የጅን ሊሆን ይችላል የፈለገው ከአላህ ውጭ የሆነ ስም የተጠራበት ወንጀል ነው በክት ነው የሚሆነው ማለት ነው ተበክትም በላይ ነው በክቱ ዝም ብሎ ሳታየው ወይም ሳትሰማ ሙቶ የሚገኝ ነው ይሄ ግን ሁን ብሎ የባለቤቱን ስም ትቶ የባዕድ ስም የተጠራበት ወንጀል የተፈጸመበት ስለሆነ ተዛ በላይ ነው እንዳውም ክልክልነቱ ማለት ነው እና ይሄም ሲባል ታዳ በደላህና በተመቸህ ወይም አማራጭ ባለበት ጊዜ ነው አላህ እነዚህን ነገሮች የከለከለው ማለት ነው ፈማን ይጦራ እነዚህን አሁን የተጠቀሱትን ነገሮች ለመጠቀም የተገደደ غير باغን እና እነሱን ከሌላው ምግብ የሚመርጥና የሚያስቀድም ወላ አዲን ወይም ደግሞ ተሚገባው በላይ አልፎ የሚሄድ ሳይሆን እነዚህን መብላት የተገደደ ከሆነ ግን فلا اثم عليه ያነ ቢጠቀም ወንጀል የለበትም ይላል ሱብሃንአላህ ረህማን ረሂም ጉዳት ይበልጣል ስለዚህ በቅንጦ ጊዜ ምግብ አማራጭ ባለ ጊዜ አሁን የተጠቀሱትን ነገሮች እንዳትበላ ብሎ ከልክሎ ነበር ግን ችግር ከመጣስ ከነዚህ ነገሮች በስተቀር ሚላስ የሚቀመስ ጠፍቶ ሰው በራብ ሊሞት ከሆነስ ክፉቀን ይመጣል ድርቅ ይመጣል አንድ ጊዜ እና የወደቀ የበሰበሰ የጫማ ቁርራጭ እንኳን እየተቀቀለ የሚበላበት ጊዜ ይመጣል አያድርስና የዛ ጊዜ ከሆነ ከብቶች ሲሞቱ በክቱን አልበላም ታልክ አንተ ያለ አማራጭ በራብ መሞት ነው ማለት ነው ስለዚህ የዛ ጊዜ ይፈቀድልሃል ምክንያቱም ታንዱ ወንጀል ሌላው ይቀላል ማለት ነው አንድ ሰው በክት መብላት ክልክል ነው ኺንዚር መብላት ክልክል ነው ደም መብላት መጠጣት ክልክል ነው ተብሏል ይሄ የሚሆነው ምንድነው ሌላ ምግብ ይያለ ይሄንን እንደ ቋሚ ምግብ አድርገህ መጠቀም አትችልም ማለት ነው
ለምን እሱን ብትወው ሌላ ምግቦች አማራጮች አሉ ሌላ አማራጭ ከጠፋና በጊዜው የተገኘው ይሄ ከሆነ ይሄን ታልበላ ደግሞ እጣ ፈንታ መሞት ከሆነ ምን ይሆናል ህይወት ማዳን ከዛ በላይ ነው ማለት ነው ህይወት ለማዳን ሲባል እነዚህን ነገሮች በልተህ መዳን ሊፈቀድልሃል ማለት ነው እና غير باغين የሚለው ሁለት አማራጮች አሉ በአንድ በኩል ለምሳሌ በክት አለ ሌላ በኩል ደግሞ ደረቅ ምግብ አለ እንደ ቆሎ ኮቸሮ ነገር አለ ማይዋጥ በጣም ከባድ የሆነ የከተማ ሰው በተለይ እንግዲህ ችግር በሚመጣ ጊዜ አይችልም እንደ ገጠር ሰው የገጠር ሰው ወትሮውንም ጎስቋላ ነው ኑሮው በቅጠሉ በስራ ስሩ ለመኖር ይችላል ማለት ነው የከተማ ሰው ግን ብዙ ጊዜ በቅንጦ ነው የሚኖረው በስጋ በጮማ በጣፋጭ በሐላዋ ነው የሚኖረው ያ የለመደው ምግብ በሚጠፋ ጊዜ ቆሎ በልተህ ደር ቢባለው እንደ ምግብ አይቆጥረውም ማለት ነው ግን ስጋ ከተባለ በክትም ቢሆን ስጋ ነው የለመደው ነው ማለት ነው ስለዚህ ቆሎ አለ ኮቸሮ አለ ግን ስጋ በሬው ሙቶ ተገኘ ማለት ነው አረኔ ስጋ ታልሆነ አይዋጥልኝም ማለት አለበት እንዴ በውሃ ያራስ ከስ ይያልክ ብላ ቆሎ እስካለ ድረስ በክታ ይፈቀድልህም ነው የምትለው ቆሎው ከጠፋስ ምን ይሆናል መሞት ነው የሚሆነው አማራጩ የዛ ጊዜ ይፈቀድልሃል ብላ ይልሃል ማለት ነው ኺንዚሩም እንደዛው እና غير باغين ማለት ተዚህ ተተራ ምግቡ ያኛውን የተከለከለውን የሚመርጥ ሳይሆን ይሄኛው ምግብ እኔ ያለመድኩትም አይዋጥልኝም ይሄኛውን ፈልጋለሁኝ እሱን ነው ምበላው ካለ ይሄ የቅንጦ ምርጫ ስለሆነ አይፈቀድለትም ማለት ነው አማራጭ ሲጠፋ ብቻ ነው ወላ አዲን ማለት ደግሞ በችግር ምክንያት እነዚህን ነገሮች ለመብላት ተተገደድክ ራብክን ለማብረድ ያህል ነው ለማስታገስ ያህል ነው የሚፈቀድልህ ተሞት ለመዳን ማለት ነው እንጂ እስተልክትህ ብስናስተም ያገሳ መብላት የለብህም ደግሞ ወቅቱ ተፈቀደልህ አይደል ሌላ ምግብ ስለጠፋ ያ የራብ ስለት እስተሚበርድልህ ድረስ ትንሽ የተወሰነ ጎረስ ታረጋለህ ትንሽ ልትጠግብ ሲያምረህ ቅር ሲልህ ትተዋለህ ማለት ነው ምክንያቱም ከዛ በኋላ የቅንጦ ጉዳይ ይሆናልና እና አንድ ትርጉም ይሄ ነው ሁለተኛው غير باغين ማለት ይሄ ችግር ሊያጋጥም ይሄ ቻለው በህገ ወጥ መንገድ ተሰማርተህ ካልሆነ ነው ማለት ምንድነው አንድ ሰው ሊዘርፍ ሊገፍ ሊሰርቅ ብዙ ሀገር አቋርጦ የሚሄድ አለ መንገድ ግን ድንገት ስንቅ ያልቅበታል መንገድ ይጠፋበታል ይታመማል ችግር ያጋጥመውና ከቤቱ ያው የደላው ኑሮ የነበረው ለአንድ ለህገ ወጥ መንገድ ጉዞ አድርጎ አልሆነ ቦታ ችግር ላይ ይወድቃል ያነ በክት አገኘ ሌላው ስንቅ አልቋል ምንም አማራጭ የለም ማለት ነው እንዳትበላ ይለዋል አላህ ለምን አንተ ለህገ ወጥ በጥጋብ ነው የወጣኸው መጀመሪያው ስምት በላው መጠጣው አላጣ ቤትህ ያለውን ትተህ ወንጀል ልትሰራ ሰው ልትገድል ልትዘርፍ ስትሄድ ነውና ይሄ ችግር የመጣብህ ህገ ወጥ ስለሆን ከሩክሱ አልሰጥህም ማለት ስንቅ አልሰጥህም ምክንያቱም ስንቅ ሰጠሁ ማለት የወንጀል ተባባሪ ሆንኩ ማለት ነው ይሄንንም በልተህ ቢሆን ሂድና ተልቆህን የፈለከውን ወንጀል ሰርተህና እንደማለት ሆነ ማለት ነው ስለዚህ ለዚህ ለህገ ወጥ መንገድ የተሰማራ ሰው ከሆነ ለስንቅ ቢያጣም እንኳን ይሙታት እንጂ አይፈቀድለትም ከበላም በወንጀሉ ይጠየቃል ይላል ማለት ነው እና ይሄ ሌላኛው ትርጉም ይሆናል ማለት ነው ወይም غير باغين የሚለው ተራ ሽፍታ ይሆንና በበረሃ ውስጥ ገብቶ አላፊ አግዳሚውን እየቀጠቀጠና እየዘረፈ የሚኖር አለ ለዛ ስራ ሲሄድ ስንቃቶ ችግር ላይ ቢወድቅ አይፈቀድለትም ወላ አዲን ማለት ደግሞ በህጋዊ መንግስት ላይ በትክክለኛ በአላህ ፍቃድ የሚመራ መንግስት ካለ በሱ አንድ አለመራም ማለት አልገዛም ብሎ አፈንግጦ የሚሄድም ከሆነ የመገወጥ ነውና አይፈቀድለትም ይላል ማለት ነው እና እንደዚህ ሳይሆን ግን ትክክለኛ በሆነ ችግር ተገዶ ከሆነ የበላው فلا اثم عليه ይሄ ችግሩ አስገድዶ ስለሆነ ወንጀል የለበትም አድሩራት تبيح المحظورات የሚል ቃዒዳ መርሃለና ማለት ነው አስቸጋሪ ነገሮች በሚፈጠሩ ጊዜ የተከለከለን ነገር ያስፈቅዳሉ ይላል ማለት ነው ለምን የባሰ ነገር ሲመጣ ይሄ ቀላሉ ነገር እንደተፈቀደ ይቆጠራል ለምሳሌ ሁለት ጥላቶች መጡ አንተን ሊገሉ አንደኛው ዱላ ይዟል አንደኛው ጠበንጃ ደግኗል ተግራና ተቀኝ መጡብህ ማለት ነው ወዴት ነው የምትሸሸው ወደ ዱላው አንድ ያቃጅቶ እንኳን የመትረፍ ተስፋ አለ ማለት ነው ስለዚህ ባለ ጥይቱ ጋር አትሄድም
ይሄኛው ወደ ዱላው መሄድም ግን አደጋ ነው በመሰረቱ ወደንበኛ ጦንቻ ካለው ሲጥል ያረገ ይችላል እሱም ቢሆን ግን ትንሽ ተስፋ አለ ወደሱ ይሻላልና አኸፈት ደረረይን በሚለው ወደ ዱላው ትሄዳለህ ማለት ነው አሁንም እንግዲህ ራብም አደጋ ነው በክት መብላትም አደጋ ነው ሁለቱም ስትል በክት መብላት ይሻላል ምክንያቱም ችግሩ አስገድዶ ሆነውና የበላው ጌታ ችግርን ስለሚያቀልህ ይቅርታ አድርጎልሃል አለህ ማለት ነው እና ወደመ ወለህመል ኺንዚር ወማው ይህለ ለገይሪላህ ከአላህ ሌላ የሆነ ስም ተጠርቶ የታረደም ህገ ወጥ ነው እሱን እንዳትበሉት ብሏል ማለት ነው እነዚህ ሁሉ ክልክል የሚሆኑት አማራጭ በጠፋና በቅንጦ በምቾ ጊዜ ነው አማራጭ ሲጠፋና በታልበላህ በስተቀር አደጋ ላይ የምትወድቅ ከሆነ ግን ህይወትክን ለማዳን ሲባል ይፈቀዳል ወንጀል የለብህም ማለት ለምን ኢነላህ ገፉሩር ረሂም በእንዲህ አይነት ችግር ተገደው ክልክሉን የሚበሉ ሰዎች አላህ Subhanahu Wa Ta'ala ምህረተ ሰፊና ሮሮ ነውና ችግራቸውን ስለሚያቅ ባይቸግራቸው ኑሮ ይሄን ያደርጉትም ነበር ምንም አይደል ብሎ ያልፋቸዋል ማለት ነው ان الذين يكتمون ما انزل الله من الكتاب እነዚያ አላህ Subhanahu Wa Ta'ala ለህዝቦቹ መመሪያ ይሆኑ ዘንዳ ያወረዳቸውን ቅዱሳን መጽሐፎች ለህዝቦች በማሳወቅ ፈንታ የሚደባብቁ የሆኑት ወስላቶችና ተንኮለኞች ይላል ተናንተና ያለፈውን አያት እንደገና መለሰው ማለት ነው እና አላህ እንግዲህ Subhanahu Wa Ta'ala ነብያትን የላከውና ኩቱቦችን ያወረደው የሰው ልጆች በጌታቸው ፍቃድ እንዲመሩ ነው እና በተናንተናው ያለፈው ኢነለዚነ የክቱሙነ ማ አንዘልና ሚነል በይናቲ ወልሁዳ ሚን ባዕድ ማ በየናሁ ሊናስ ብሎ ነበር ይሄ ነገር አሳሳቢ እና አንገብጋቢ ከመሆኑ የተነሳ እንደገና በሌላ መልክ ሊደግመው ነው ማለት ነው ሁሉ ጊዜ ዑለማው الاسلام አማናቸውን መወጣት ግድ ነው አንዳንዶቹ ግን እንዳለመታደል ሆኖ አውቀው እንዳላወቁ የሚሆኑ አሉ እና የክቱሙነ ማ አንዘለላህ ጌታ ወረደውን ሐቅና ባጢል ለይተውና አብራርተው ለህዝባቸው መንገርና ማስተማር ሲጠበቅባቸው ያአላህን መመሪያ የሚደባብቁ አሉ ማለት ነው ሚነል ኪታብ ተአላህ ቁርአን የወረደላቸውን አንቀጽ ሐላሉን ሐራሙን በሚገባ ያቃል ለሚጠየቀው ጥያቄ መልስ መስጠት ይችላል ግን በተለያየ ምክንያት ወይ የሚፈራው ነገር አለ ወይም ደግሞ የሚፈልገው ነገር አለና ለዛች ለግል ጥቅሙና ለግል ስጋቱ ሲል ያአላህን አማና የሚደባብቅ ወስላታ አዋቂ አለ ማለት ነው እንደዚህ የሚያደርጉት ወይሽተሩነ ቢሂ ተመነን ቀሊላ ብዙ ጊዜ እንደዚህ የሚያደርጉት ለግልና ለግዚያዊ ጥቅም ብለው ነው እና ትንሽን ዋጋ የሚለውጡ በኒ አማና ይላል እንግዲህ አላህ ያወረደውን ነገር ሐቁን በሐቅነቱ ባጢሉን በባጢልነቱ የተፈቀደውን እንደተፈቀደ የተከለከለውን እንደተከለከለ ለማንም ለምንም ሳይል መናገር ነበረበት ግን ጌታ ያወረደውን ቅዱሳዊ መመሪያ የሚደባብቁ አሉ ለምን ብለው ለትንሽ ዋጋ ብለው ማለት ነው ምናልባት ያንን ነገር ከተናገሩ የሚያገኙትን ጥቅም የሚያጡ ይመስላቸዋል ማለት ነው ወይም ደግሞ ያንን ነገር ከደበቁ በመደበቃቸው የሚያገኙት ጥቅም ካለ ለዛ ሲሉ የሚደብቁ አሉ ማለት ነው ብዙ ጊዜ ያው የሚያጋጥመው ይሄ ነው ማለት ነው ወይ በባለስልጣናት ተጽዕኖ ይደረግባቸዋል ወይም አንዳንዶቹ እንዳውም በመንደር ደረጃ አንድ ትንሽ ባለጸጋ ካለ አንድ ነጋዴ ወዳጅ ከሆነ እሱ ደስ አይለውም ብሎ ይሸማቀቃል ማለት ነው ሱብሃንአላህ እና ሻችን ምን ነካውት ሰው ደህና ሰው አልነበሩም እንዴ ደግሞ እንዲህ አይነት ፈትዋ መናገር ጀመሩ እንዴ ላለመባል ሀጂ ይቆጣሉ ይልና እንደዚህ ዞር ብሎ አይቶ አይ እቺስ ነገር እስቲ ቆይ ባላል ማለት ነው አላሁ المستعان እንግዲህ አላህ ረብ السماوات والارض የሰጠውን ጸጋ ነገ አማም አላህ እንደሚጠየቅ ረስቶ ለዚህ እንግዲህ አንዴ ቡና ጠጥቶ ወይም አንዴ ጭብጥ ጫታ መንዝ ለመውጣት ያቺ እንዳትቋረጥና እንዳትደፈርስ ሐቅን የሚደብቁ ወስላቶች አሉ ይላል አላህ Subhanahu Wa Ta'ala እና ትንሽ ዋጋ ይላል ትንሽ ዋጋ ይለውጡበታል የኔን ዕቃ ትንሽ ዋጋ ሲል ጥቅቅን ከሆነ ዳጎስ ያለች ከሆነች ችግር የለም ማለት አይደለም መላይን ቢሊዮንም ቢሰጥ ትንሽ ዋጋ ናት ዱንያ በሙሉም ብታገኝም ትንሽ ዋጋ ናት ምክንያቱም ዱንያ ራሷ ምን ያህል ናት ጀናሃ በዑዳ የትንኝ የብናኝ ክንፍ ናት ስለዚህ ዱንያን እንኳን ብታገኝ አንዲት የአላህን አያት ደብቀህ ለትንሽ ዋጋ ነው የሸጥከው ማለት ነው
አላህ ግን ያን አማና ብታደርስ ኑሮ ጀነተል ፊርደውስ ያስታቅፈ ነበር ለግዚያዊና ላላቂ ለትንሽ ዋጋ ብለው የኔን አማና የሚደባብቁ ወስላቶች ይላል ማለት ነው ኡላኢከ ማየኩሉነ ፊ ቡጡኒሂም ኢለናር እንዲህ አይነቶቹ ስግብግቦችና ወዳሞች በእኔ የኔን አማና ሽጠው የሚበሉትና ወዳቸውን የሚሞሉት ለጊዜው የተጠቀምን መስሏቸዋል እንጂ ቢገባቸው ኑሮ እሳት ንብልባል ነው የሚበሉት እሳት ፉም እንደበሉ ይቁጠሩት ይሄን በመብላታቸው ነገ ጀሃነም ነው የሚበቃቸው ማለቱ ነው ስለዚህ ዛሬ እንግዲህ ዳቦ በልቼ ነገ እሳት ልብላ እንደማለት ነው እና በሆዳቸው ውስጥ የተሸከሙት ጮማ ያጋተቱት ቦርጭ የእሳት ማገዶ መሆኑን ይወቁት ይላል አላህ Subhanahu Wa Ta'ala ወላ ይከልሙሁም አላህ እና ነገ እነዚህን ሰዎች አላህ በረራሄ መልኩ አያናግራቸውም በወቀሳ ካልሆነ በስተቀር እነሱን በምንም አይነት መልካም ነገር ሊናገራቸው አይፈቅድም ማለት ነው የውመል ቂያማ በቂያማ ቀን እነዚህን ሰዎች ከጥላቻው ብዛት የተነሳ ሊያናግራቸው አይፈልግም ወላ ይዘኪህም ከወንጀላቸውም ሊያጸዳቸው አይሻም አላህ ገፉር ረሂም ነው ቢምር ማንም የሚጎዳው ነገር የለም ግን እንዲህ አይነት ደባ የፈጸሙ ሰዎች ኸዋና ናቸውና በምንም አይነት ይቅርብ ይላልፋቸው አልፈልግም እንግዲያውስ ውጤቱ ምን ይሆናል ወለሁም አዛቡን አሊም ለነሱ እጅግ አንገብጋቢ የሆነ የሲኦል እሳት ተዘጋጅቶላቸዋልና ያንን ይጠብቁ ዛሬ አንድ ሰሞን ወዲያው ልብላ ተዛ በኋላ ጀሃነም ዘላለም ትብላኝ የሚል ካለ አውቆት ይግባ ነው የሚለው هذا وصلى الله وسلم على النبي وعلى اله